ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ከፀሐይ ዩቲዩብ ቻናል ምኞት ክፍል 9 ልናቀርብላችሁ ነው። ክፍል 8 ላይ እንዲህ ብለን ነበር ያቆምነው። ስተኝ ይበልጥ የምታምሪው ለምንድን ነው? በጣም ውብ ሆነሻል እኮ አላት ጉንጯን እየሳመ። እንደምንሳም እያደረገ ነበር ኤዱ። እሺ የኔ ፍቅር፣ እንቅልፍ ሲወስደኝ ደግሞ ይበልጥ ስለሚያምርብኝ ልተኛ አለችው። እሷም ሳም አደረጋትና ራሷን ከቅፍ ውስጥ አውጥታ ጀርባዋን ሰጥታኝ ተኛች። እንግዲህ ክፍል 8 ይህንን ተርከንላችሁ ነበር ያቆምነው። ዛሬ ከክፍል 8 የቀጠለው ክፍል 9 እንዲህ ልናቀርብላችሁ ነው። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ የምትሆኑ ጋበዝናችሁ። ክፍል 9 እንዲህ ጀመረ። ኤደንና ቢኒ ሰሞኑን በሬዲዮት ጉዳይ የተነሳ አልተኙም። ቢኒ በሌሊት ተነስቶ ወደ ስራ ለመሄድ ወደ ስራ ይዟቸው የሚሄዱትን እቃዎች እያዘገጃጀ ነጋ። እቃዎቹን አዘጋጅቶ ከጨረሰ በኋላ ወደ ስራ ሊወጣ ሲል ኤዱ ይሄን ነው አላት። ቆይ የኔ ፍቅር በርስ ልሸኛ አለችውና ከተቀመጠችበት ተነስታ ወደ እሱ መጣች። ተያይዘው አብረው ሲወጡ አባባ ሀብታሙ በጠዋት ከቤታቸው በር ስር ተቀምጠው ነበር ያገኟቸው። ደህና አደራችሁ የኔ ልጆች፣ እንዴት አደራችሁ አሏቸው። ሰላምታ ከመለሱላቸው በኋላ አባባ ሀብታሙ ኤዱ አንቺ ፈልገሽ ነው አሁን ቢኒያም ልትድሬ ነው ለረዴት ብለው ጠየቋት። የአባባ ሀብታም ንግግር ልቧን ለሁለት ስንጥቅ ነበር ያደረገው። እንደምንም ራሷን ካረጋጋች በኋላ ፈገግ ለማለት እየሞከረች አዎ አባባ ፈቅጃለሁ ብላ መልሷን አሰጠረች። ደስታዋ ነበር። ኤዱ በጣም ነበር የደነገጠችው። ውስጧ ተሸበረ። ቢኒ የኤዱ መሆኑን ከሁኔታው ሲረዱ በቃ አባባ ስራ ስለረፈደ ሲመለስ እናወራለን አላቸው። ደግሞ ደግ እንግዲህ አሉና አባባ ወደ ቤታቸው ገቡ። ኤዱ ወደ ቤት ግቢ አረፍ በይ እደውልልሻለሁ አላት። ግንባሯን ሳም አደረጋት። ከግቢ ወጡ። ኤዱ እንደምንም ብላ ቤቷ ገባች። የሳመችው ማመን አቃታትና ሐሙስ ማለትም ከሁለት ቀን በኋላ ረዴት ቢኒያም ልትጋራት ነው ማለት ነው ስትል አሰበች። ብዙም ሳትቆይ ከባድ ራስ ምታት አመማት። በጣም አመማት። ቁርሷን ሰርታ መብላቱን አልቻለችም። አቃታት። ተንቀሳቃሽ ስልኳን አንስታ ወደ ቢኒያም ደወለች። ሄሎ ኤዱዬ፣ እደውላለሁ ብዬ ቆየሁ አይደል እንዴ አላት ቢኒያም። በጣም አሞኛል ቢኒ ናልኝ ቶሎ በል አለችው። ስልኳን ዘጋችው። እየተንቀጠቀጠች ነበር ያወራችው። እንደምንም ብላ ቀስ ብላ ተኛች። ወዲያውኑ ማማ በለጡና ረዴት እየተሯሯጡ መጡ። ኤዱ ምን ሆነች ነው ብለው አይኗን እያዩት ኤዱ ራሷን በሻርፕ ግጥም አድርጋ አስራ ነበር። እማማ በለጡ ኤዱ ግንባሯን እያሻሹ ትኩሳት የለሽም ምን ሆነች ነው ኤዱዬ ብለው ጠይቋት። ኤዱ ትንሽ ራስ ምታት ነው አለቻቸው። እኔ እኮ ቢኒያም ሲደውልልኝ ምን አጋጥሞች ነው ብዬ ነው። ለራስ ምታት ነው እንዴ? ወይ ፈጣሪ ይመስገን ብለው ፈጣሪን አመሰገኑ። ቢኒያም ለማማ በለጡ ደውሎ ሲነግሯቸው በጣም የተጎዱ ድንገተኛ አደጋ የደረሰባት አስመስሎ ነበር ለማማ በለጡ የነገራቸው። በለጡና ረዱ ከኤዱ አጠገብ ሳይነሱ ወዲያው ላበላ ሆኖ እያለከለከ ቢኒ ብቅ አለ። ኤዱ ምን ሆነች ነው? ምን አግኝቶች ነው? በጣም አመመሽ እንዴ እያለ ከተኛችበት ቀና ያደረጋት በጥያቄ አጣደፋት። የኔ ፍቅር መጣህልኝ አለችውና ከተኛችበት ራሷ ቀጥ ብላ እቅፍ አደረገችው። ቢኒ አለችው። ቢኒያም ወይ የኔ ማር አላት። እማማ በለጡም ረዴትም አጠገባቸው እንደተቀመጡ ነበር። ለነሱ ብዙም ቦታ ሳሰጥ ቢኒያም ወደ ራሷ ሳባ አደረገችውና ብዙ ቦታ ሳሰጣቸው ቢኒያምን ወደ ራሷ ሳባ አደረገችውና ከነገ ወዲያ ሐሙስ ቀለበት አትሰሩ አለችው። ለማሚም ድንገተኛ ጥያቄ ነበርና ወዲያውኑ መልስ መስጠት ያለበት ጉዳይ ነው። ይህን ጥያቄ ስጠየቀው የህመሙ ምክንያት የጠዋቱ የአባባ ሀብታሙ ወሬ እንደሆነ ገምቷል። አባባ ሀብታሙ እናትና ልጅ በአንድ ሌሊት አሳምመዋቸው እርሳቸው
ልጃቸው እንዳትጎዳ እንደገና የዩኒቨርሲቲ ገብታ እንዳትበላሽ በበፊት ባህሪዋ እንድትቀጥል ሲሉ ለቢኒያም ለመዳር ቆርጠዋል። ቢኒ እማማ በለጡ ረዴት ዞር ብለው እያፈራረቁ ከተመለከቱ በኋላ እንደገና ወደፊት ዞር ብለው ሲመለከቱ ሁሉም ተፋጧል። ኤዱ ቢኒያምን የጠየቀችው ጥያቄ ባሏን ብቻ ሳይሆን ረዴትን ልቧን ቀጥ የማማ በለጧን ፍጥጥ አድርጓቸዋል። ኤዱ በድንገት ባሏን ማጣቷ አልፈለገችም። ለዚህ ነው ጥያቄ እነሱ ፊት ያፈረጠችው። ቢኒያም ምን እንደሚመልስ ግራ ገባው። እሺ ቀለበት አናስርም ብሎ አያስደስታት ረዴትና እናቷን አጠገባቸው ናቸው። ሊያዋረዳቸው ክብራቸውን ዝቅ እንደማድረግ ሆኖ ተሰማው። አይሆንም ማግባት አለብኝ እንዳይል ደግሞ ኤዱን ማሳዘን መጉዳት አልፈለግም። ዝም ብሎ በማሳዘን አይነት ስሜት እየተቅለሰለሰ ኤዱን ያያታል። ኤዱ ታያለች። እነሱም ረዴትን እማማን በለጡ ያዩታል። ሁሉም ይተያያሉ። ቢኒ ምን ይመልስ? ውድ ሚስቱ ኤዱ እንደተጨነቁ ስለተረዳ አይኑን በተመስጦ ያያቸዋል። የኔ ፍቅር እኔ እኮ አታግባ አላልኩም። ዞር ብላ እናትና ልጃች እያየች እንደገና ቢኒያምን እየተመለከተች ቢኒ ታገባለህ፣ ረዴትም ትወዳለች፣ አንተም እንደዚያው። በተለይ ደግሞ ልጅ መውለድ አለብህ። እኔ ልሰጥ ያልቻልኩትን ነገር እሷ ትሰጣለች። ስለዚህ ትጋባላችሁ፣ ግን ትንሽ ያቆዩት እባክህ ብላ ረዴትንም በተማጽኖ ተመለከተቻት። እሺ ብዬ እናቆየዋለን አለና ቢኒ ወደ ረዴት ዞር ብሎ መቼ ነው ግቢ የምትገቢው ረዱ ብሎ ጠየቃት። ረዴት መልስ አጭር ነበር። እሁድ ብላ በረጅሙ ተነፈሰች። አተነፋፈሷ ለሁሉም ይሰማል። ቢኒያም ወደ እማማ በለጡ ዞር አለና እማማ ረዱ ወደ ትምህርት ቤት ትሄድ፣ ለረፍት ስትመጣ ቀለበት እናስራለን፣ እስከዚያ ኤዱም ትረጋጋ አላቸው። ከረጅም ጸጥታ በኋላ ቢኒያም ወደ ረዴት ዞር አለና አይሻልም ረዱ ብሎ ጠየቃት። ረዴትም በአዎንታ ራሷን ወደ ላይና ወደ ታች ነቀነቀች። እማማ በለጡ ቀጠል አደረጉና መቼ የሆነ ረፍትሽ ብለው ረዴትን አትኩሮ እያዩ ጠየቋት። የካቲት ውስጥ ነው የሚሆነው አለቻቸው። የዛሬ 5 ወር መሆኑ አሉ እማማ። ኤዱ ይህንን ስትሰማ የ5 ወር ጊዜ መስጠት አስደሰታት። ከሌሎቹ ቀደም ብላ አዎ እማማ አለቻቸው። በዚያ ተስማምተው የካቲት ላይ የዛሬ 5 ወር ለረዴት ቀለበት እንደሚያስርላት ተወሰነ። ከ3 ወር በኋላ ቢኒያም ኤዱ አብረው በደስታ እየኖሩ ነው። ቢኒ ከረዴትም ጋር አላቆመም፣ ይደዋወላሉ። ረዴት ስትደውል ቢኒያምን ብቻ ሳይሆን ኤዱንም ታዋራታለች። ሲያወሩ ሲጫወቱ በአንድ ወንድ የሚሻሙ ተቀናቃኝ ሳይሆን ምርጥ ጓደኛሞች ይመስላሉ። ይቀላለዳሉ። ረዴት ከቢኒ ይልቅ ኤዱ ጋር ለረጅም ሰዓት ታወራለች። እንደውም አንዳንዴ እየቀለደች ቁም ነገር አስመስላ ኤዱ የወደፊት ባሌን ተንከባከቢልኝ አለቻት። ሁለቱም ያለማቋረጥ ለረጅም ሰዓት ተሳሳቁ። እሺ እንከባከብልሻለሁ፣ በይ እንግዲህ በርትተሽ ተማሪ አለቻት። እሺ እደውልልሻለሁ ኤዱዬ ደህና ዋይ ብላ ረዴት ስልኩን ዘጋችው። እንግዲህ ውድ የቻናላችን ቤተሰቦች ከፀሐይ ዩቲዩብ ቻናል ምኞት ክፍል 9 ይህንን ይመስል ነበረ። የመጨረሻው ክፍል 10 ምን ይፈጠር ይሆን? እነሆ ከ9 ወር ከ5 ወር በኋላ ረዱ ቢኒያምን ታገባው ይሆን? በመጨረሻው ክፍል ድምዳሜውን ያገኛል። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ ልትሆኑ እየጋበዝናችሁ ኮሜንት በማድረግ ሀሳብ አስተያየቶቻችሁን ከኛ ጋር ሆኑ። ምን ይፈጠር ይሆን? በክፍል 10 መደምደሚያውን ያገኛል። ለዛሬ ግን ተሰናበትናችሁ።